ፊልሙ ሲጀምር አንድ ማንነቱ ያልታወቀ ሰው አንድ ራፋኤል የተባለ ሽማግሌን አንቆ ከገደለ በኋላ እሱን ለመምሰል ማክስ እንዳደረገ ያስመለክተናል። ከዛ በመቀጠል የስራ መታወቂያ ካርዱን ይወስድና ከቤቱ ለቆ ይወጣል። ከዛ እንደወጣ ቀጥታ ራፋኤል የሚሰራበት ድርጅት ይሄድና ጽዳት እቃዎቹን ይዞ ወደሚያጸዳበት ክፍል ቅድም ከራፋኤል ወስዶት በነበረው ካርድ በሊፍት ይሄዳል። ከዛ አንድ ክፍል ውስጥ ሊያጸዳ ሊገባ ሲል አንድ ሰራተኛ በጥርጣሬ አይን ይመለከተዋል። ክፍል ውስጥ ገብቶ መስኮቱን ይሸፍነዋል። ከዛ የሚያጸዳ አስመስሎ ሽጉጥ መገጣጠም ይጀምራል። እንደ ድንገት አንዲት ሴት እሱ ወዳለበት ክፍል ስትገባ በሽጉጥ ግንባሯን ብሎ ይደፋታል። በሽጉጥም ድምጽ ምክንያት ቅድም በጥርጣሬ አይን ያየው ሰራተኛ ወደ ክፍሉ ሲሄድ ሰውየው ከክፍሉ ሲወጣ ያገኘዋል። ሁለቱም ተያይተው መተኳከስ ይጀምራሉ። ሰውየው ሰራተኛውን ይገለውና አንድ ኤልያስ የተባለ ልጅን እየተኮሰ ማሳደድ ይጀምራል። ሰውየው የኤልያስን እግሩን ብቻ መቶት ከዛ ይሰወርና የፎቁ ጠርዝ ላይ ባሉት ብረቶች አድርጎ ሰዎች እንዳያዩት አስለቃስ ጭስ ወርውሮ ከፎቁ ላይ በገመድ ይወርድና ወደ ቤቱ ይሄዳል። ቤት ውስጥ ገብቶ ማክሱን ሲያወልቀው ትክክለኛ የገዳዩን ፊት እንመለከታለን። ስሙ ጃክል እንደሆነ ፊልሙ ያስመለክተናል። ፊልሙ በቀጣይ የኤልያስ አባት ወደ ሆነው ማንፎርድ ይወስደናል። ማንፎርድ የፈረንሳይ ፕሬዝዳንት ነው። ማንፎርድ ልጁ ኤልያስ በሽጉጥ መመታቱን ሰምቶ ኤልያስ ወዳለበት ሆስፒታል በመኪና እየሄደ ነው። በቀጣይ ትዕይንት ወደ ጃክል ይወስደናል። ጃክል ኤልያስ ከገባበት ሆስፒታል ፊት ለፊት አፓርታማ ውስጥ ገብቶ ስናይፐር መገጣጠም ይጀምራል። ገጣጥሞ እንደጨረሰ ስናይፐሩን አነጣጥሮ ማንፎርድን መጠባበቅ ይጀምራል። ማንፎርድ ደርሶ ከመኪና ወርዶ ሲገባ ጃክል በስናይፐር ጭንቅላቱን ብሎ ይደፋዋል። ከዛ ከማንፎርድ ጠባቂዎች ውስጥ አንዱ በማጉያ መነጽር በስናይፐሩ ጨረር አማካኝነት ከየትኛው ፎቅ እንደተተኮሰ ያውቅና ለወታደሮች መልእክት ይሰጣል። ጃክልም ሽጉጡን ነቃቅሎ ልብሱን ከቀየረ በኋላ በመኪና ይሄዳል። በተሰጣቸው ጥቆማ መሰረትም ወታደሮች ወደ አፓርታማው ሰብረው ይገባሉ። ጃክልም ፓርኪንግ ውስጥ ገብቶ መኪና ይቀይርና የቀየረው መኪና ላይ ቦምብ አጥምዶ ይወጣል። ወታደሮቹ ጃክል የገባበት ክፍል ገብተው ሲፈትሹ አጥምዶት የሄደው ቦምብ ይፈነዳና ወታደሮቹ እዛው ይሞታሉ። መኪናው ላይ አጥምዶት የሄደውን ቦምብ እዛው ይፈነዳል። ዜናው በሀገሪቱ ሙሉ ይስፋፋል። ትዕይንቱ በቀጣይ ወደ ለንደን ይወስደናል። ዜናው ለንደን ውስጥ MI6 የተባሉ ትልልቅ የፌዴራል ቡድኖች ጋር ይደርሳል። ከነዛ ውስጥ ቢያንካ የተባለች ኤጀንት ጉዳዩን ትይዟለች። ትዕይንቱ በቀጣይ ወደ ጃክል ይወስደናል። ጃክል ከጀርመን ወደ ፈረንሳይ ለመሄድ ዳማ ይገዛል። በቀጣይም ጃክል የፈረንሳይ ድንበር ላይ ያስቆሙትና ጥያቄዎችን ይጠይቁታል። እሱም ቅድም ከሰውየው የገዛውን ዳማ አውጥቶ ለስራ ጉዳይ እንደመጣ ይነግራቸዋል። እነሱም አምነውት ያሳልፉታል። በዚህም ጃክል ዳማውን የገዛው ለዚህ ምክንያት እንደሆነ እንገነዘባለን። በቀጣይ ኤጀንት ቢያንካ የሽጉጡ ሹትና ኢላማው ከባድ ስለነበር በጣም ትገረማለች። ማንፎርድም የተመታው 3815 ሜትር ርቀት ላይ ነው። እዚህ ድረስ ሊመታ የሚችለውን ስናይፐር የሚሰራው ደግሞ አንድ ግለሰብ ብቻ ነበር። በዚህም ግለሰቡን ለማግኘት ሁሉንም ነገር ለማድረግ ይወስናሉ። በቀጣይም ጃክል ሌላ ሰውን እንዲገል ትዕዛዝ ይሰጠዋል። እሱን ከገደለ 10 ሚሊዮን ብር እንደሚሰጠውና ስለተስማማ ብቻ 1 ሚሊዮን ብር እንደሚጨምርለት ይነግሩታል። ጃክልም በትዕዛዙ ይስማማና ስዊድን ውስጥ ይቀጣጠራሉ። በንጋታው ጃክል ወደ ተቀጣጠሩበት ቦታ ይሄዳል። የቀጠረችውም አንዲት ዚና የተባለች ሴትዮ ናት። እንዲገልላትም የፈለገችው ሰው አንድ ቻርልስ የተባለ ባለሀብት ነው። እያንዳንዱን የብር ዝውውር ለህዝቡ ለማሳወቅ ወስኗል። ስለዚህ በህገወጥ መንገድ ብር የሚያከማቹ ባለሀብቶችን ስለሚያጋልጥ እነዚህ ባለሀብቶች ቻርልስ በቶሎ እንዲወገድ በመፈለጋቸው ዚና አላቋት። ጃክል ብዙ ባለሀብቶች እሱ እንዲገደል በመፈለጋቸው ጃክል 10 ሚሊዮን ሳይሆን 100 ሚሊዮን እንዲከፍሉት ካልሆነ እንደማይሰራ ነገራቸው። ጃክል ስራውን እንደጨረሰ ወደ ሚስቱ ይሄዳል። እዛው ከሚስቱ ጋር ፍቅራቸውን ከተገላለጹ በኋላ ጃክል ክፍሉ ይገባና ኮምፒውተሩን አውጥቶ ማንፎርድን ለገደለበት የተስማሙትን 3 ሚሊዮን ብር ሲጠይቅ እንደማይሰጡትና እንደተሰረዘ ጭራሽ ብለው ይሰድቡታል። ወህዩ ጃክልም ኮምፒውተሩን እየተመለከተ ሲፈዝ እያሳየ ክፍል 1 እዚህ ጋር ይጠናቀቃል። ቀጣይ ክፍል እንዲለቀቅ ከፈለጋችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ክፍል እንገናኝ። ቻው።